እንቀጥላለን። እሺ ፓርት 2 ኮምፒውተር ድራይቭስ ከምብሎ እንቀጥላለን ማለት ነው። አሁን ለዚህ ቻናል አዲስ ሆናችሁ በሙሉ ቻናሉን ሰብስክራይብ፣ ላይክ እና ሼር አድርጉላችሁ ለብዙ ወንድሞች እንላችኋለን። ባካችሁ እንላለን ማለት ነው። እንቀጥላለን። ኮምፒውተር ድራይቭስ እና ድራይቨር ይለያያሉ። ባይዘውና ድራይቭስ የምንለው ሃርድዌር ፓርቱ ነው። ድራይቭስ የምንለው ሃርድዌር ፓርቱ ነው። ሌላው ደግሞ ድራይቭስ የምንለው ሃርድዌር ፓርቱ ሲሆን ድራይቨር የምንለው ደግሞ በሶፍትዌር ፓርት የሚሰራ ነውና ድራይቭ ማለት ነው። ድራይቭ is a computer hardware component used to store and retrieve data and file. 2 program 3 operating system 4 Windows operating system ማለት ምን ለማለት ተፈልጎ ነው መሰላችሁ? ሃርድዌር እና ሶፍትዌራችን ማች እንዲያደርግ የሚያደርግ ነው ወይ እንዲገናኝ እንዲግባባ የሚያደርገው በሃርድዌሩና በሶፍትዌሩ መካከል ያለ ሲስተም ነው። እና ኦፕሬቲንግ ሲስተም ለምሳሌ ሊኑክስ ላይ፣ ዊንዶውስ ላይ፣ ማክኦስ ላይ ታገኛላችሁና እኛ ሞስት ኦፍ በአብዛኛው ጊዜ የምንጠቀመው ዊንዶው ነው። ዊንዶው 7 8.1 የሚለው ማለት 10 እና 11 ነው። ሞስት ኦፍ አሁን ጊዜ አፕዴት አድርጎ ዊንዶው 11 ነው አብዛኞቻችን መጠቀም አሁን የጀመርነውና ዊንዶው 10 አፕዴት ማድረግ ትቷል የሚለው ነገር መረጃ ደርሷል ከቅርብ ጊዜ። ስለዚህ ድራይቭ is a computer hardware component used to store and retrieve data, file, program, operating system ይላል። አሁን እዚህ ጋር ድራይቭ ስንት ነው? HDD ነው በቃ ኦሬዲ ይሄ HDD ነው። HDD ማለት SSD ማለት ሞስት ኦፍ አሁን ወደ SSD ነው አፕግሬድ እሱም እየሆነ ያለውና ስለዚህ ምንድነው ስቶር የምናደርገው ዳታ ፋይላችንን፣ ፕሮግራማችንን፣ ኦፕሬቲንግ ሲስተማችን ራሱ ስቶር የሚደረገው እዛ ቦታ ነው። የተለያየ ለምሳሌ አሁን ይሄንን የማስረዳችሁን PPT ስቶር የተደረገው ከየት ነው? ስቶር ያደረኩት ድራይቭ ላይ ነውና ከድራይቭ ነው ምን አሁን አድርጌያለሁ እኔ ሪትራይቭ አድርጓል። ስቶር የሆነው ሪትራይቭ። አሁን ለምሳሌ እናንተ የሆነ ነገር ትሰማላችሁ። በምን አይምሯችሁ ውስጥ ሚሞሪ አለ። ለዚህ የሰው ልጅ አይምሮ ሚሞሪ አለውና በዛ ውስጥ ነው የሆነ ነገር ሰማችሁ ስቶር ይሆናል። ያንን ደግሞ መናገር ስትፈልጉ ለሌላ ትናገራላችሁና መጠቀም ስትፈልጉም ከዛ ወስዳችሁ እንደምትጠቀሙ ሪትራይቭ ዳታ አለ። ፋይሎች ይኖራሉ። አሁን ለምሳሌ የተለያዩ ፋይሎችን ቪዲዮ፣ ኦዲዮ፣ ቴክስት በባለፈው ክላስ ፋይል ምን እንደሆነ አይተናል። ፕሮግራሞችን እናስቀምጣለን። ለምሳሌ የተለያዩ ፕሮግራሞቻችንን ልንጽፍ እንችላለን ማለት ነውና ኦፕሬቲንግ ሲስተም የምንላቸውም በዛ ላይ ነው። all drive store file in the program used by computer። ስለዚህ ሁሉም ድራይቨሮቻችን ስቶር ፋይል all drives ስቶር ፋይል ፋይላችንን ስቶር እናደርጋለን፣ ፕሮግራሞቻችንን ስቶር እናደርጋለን። በምንድነው የምንጠቀመው? ባይ ኮምፒውተር በኮምፒውተሮቻችን ለመጠቀም ሁሉንም ፋይላችንን ፕሮግራማችንን ምን ውስጥ ስቶር እናደርጋለን? ድራይቭስ ውስጥ ስቶር እናደርጋለን። ካደረግን በኋላ አሁን እኔ እየተጠቀምኩ ነው በኮምፒውተር ግን በውስጠኛ ክፍል ላይ ነው ምኑ ያለው ማለት ነው። For example, when you write a letter in the word processor, the program is loaded from the hard drive። አሁን ለምሳሌ ባለፈው አንድ ፋይል ክሬት አድርጌ ነበር በወርድ ተጠቅሜ ያንን እጽፋለሁ። ሴቭ ሳደርግ ሄዶ ስቶር የሚሆነው የቱ ጋር ነው ካላችሁ በዚህ በድራይቭ ላይ ነው። ድራይቭ ላይ ስቶር ይሆናል። ከዛ ማንበብ ወይ ሪድ ማድረግ ሲፈልግ ሪትራይቭ አድርጌ ምን አደርጋለሁ ማለት ነው ተጠቀማለሁ ማለት ነው። when you save the document it is saved to the hard drive ቅድም እንዳልኩ ነው or as a disk or drive ላይ ስቶር ይሆናል። in Windows operating system a drive is often referred to by like later like
ሲ ዲ ኦ ኤፍ ስቶር ስናደርግ በዚህ ነው ሲ ወይም ዲ ወይም ኤፍ በሚል አንድ ጊዜ አሁን እዚህ መጥቼ ባሳያችሁ ደስ የሚለኝና ላሳያችሁ ፈልጋለሁ። አንድ ቦታ እንምጣና ሶሪ አሁን ዊንዶው shift አድርጌ ስጭን እዚህ ቦታ ላይ አሁን ሎካል ዲስክ አለ። ሎካል ዲስክ ምን ላይ ነው አሁን ያለው ማለት ነው? ሎካል ዲስክ ሲ ላይ አሁን የሆነ ይሄን ፓርቲሽን ስላልሰራ ነው ኦፕሬቲንግ ሲስተም ሲጠቀምና ፓርቲሽን ሲጠቀም ኢ ሊሰጥ ይችላል ኤፍ ዲ አድርጌም ሊሰጥ ይችላልና በዛ አንግል በዚህ ውስጥ ነው ያ ድራይቫችን ስቶር የምናደርገው ይሄ ነውና አጠቃላይ ስንት ነው? ይሄ 512 ጊጋባይት ነው። 476 ጊጋባይት ነውና በዚህ አንግል እዚህ ታገኛላችሁ ማለት ነው። እሺ ወደ ቀጣይ ክላሳችን ወደ ቀጣይ ክፍል እንሄዳለን። Continue. Linux operating system use tree structure starting from root represented by forward/ የሚለውን most of Linux የሚጠቀሙ ሰዎች ያውቃሉና Linux operating system use tree structure starting from root represented by forward/ በማድረግ ነው most of የሚጠቀሙ። ለምሳሌ በዚህ መልክ ማለት ነው cd /dvd drives removable disk በማድረግ ነው። For example, home in Linux is a directory used to store users file. A computer drive can be a hard disk drive HDD የሚባለው ይሄ ነው። hard disk drive ድራይቨሩ HDD CD ወይ DVD drive removable disk USB flash drive በመባል ኮምፒውተር ድራይቮቻችን የሚጠሩበት ነው። ይሄ ነው። እሺ These are called secondary storage device ናቸው። በላይ ያሉ እነዚህ ዜስ ሲል ወደ ላይ ሪፈር እያደረገ ነውና HDD CD removable disk ወይም USB ማስገባያ ፍላሽ የምንለው ነውና ይሄው ሁሉ ፍላሽ አይሆን USB ዩኒቨርሳል እሺ ከዛ are called secondary storage device ናቸው እነዚህ ሁሉ USB CDD HDD A hard disk drive, hard disk or fixed disk is usually designed as a C drive. በምንድነው ዲዛይን የተደረገው ማለት ነው? በሲ ድራይቭ ነው ዲዛይን ሲደረግ የተደረገው ማለት ነው። እሺ the hard disk drive is the main data in the program storage hardware device that can provide quickly access to large amount of data in the program in the computer. በቀላሉ ቅድም እንዳልኳችሁ quickly access እንድናደርግ ዘንድ የሚያደርገን ነው ማለት ነው። program storage hardware device that can provide quickly በቀላሉ quickly access እንድናደርግ ያደርገናል ማለት ነው። የሚቀመጠው ላይ ነው ሲ ላይ ማለት ነው። ዲዛይን ተደርጎ ሲ ላይ ይቀመጣል። ቅድም እንዳሳየዋል ግን ማንኛውም በሲ ላይ ነው የሚቀመጠው ማለት ነው። A CD or DVD drive, which is also called optical disk drive, allow you to use CD and DVD to listen to music, watch movie or store any file. እነዚህ ኦልድ ናቸው። ካሴት ላይ ለምሳሌ ካሴት ላይ ሌላው ደግሞ ቲቪ ላይ ለምሳሌ ሙዚክ ለመስማት ካሴት ሲዲ የምንለው ዲቪዲ ደግሞ የቴሌቪዥን ነውና እነዚህን የምንጠቀመው ለሙዚክ እና ዎች ሙቭ የተለያዩ ፊልሞችን ደግሞ በቪዲዮ የተቀረጹ መዝሙሮችን የተለያዩ ነገሮችን ለመስማት የምንጠቀመው ነው። It is usually designed as a D or G drive በማለት ነው ይሄንን ዲዛይን የተደረገው። ቅድም HDD-ያችን ወይም ሃርድ ዲስክ ድራይቫችን በምንድነው የተደረገው? በሲ ላይ ነው። በሲ ላይ ነው ማለት ነው። USB drive, which is also referred to as a flash drive or memory stick, is a small portable device that plug in the USB port on your computer. በኮምፒውተሮቻችን ውስጥ በመሰካት የምንጠቀመው ነው። USB drive are commonly used for storage, data backup and transferring files between ዲቫይሶቻችን መካከል ፋይሎቻችን ምን የምናደርግበት ነው ማለት ነው። ትራንስፈር ለማድረግ ባክአፕ ማለት አሁን ለምሳሌ ኮምፒውተራችን ላይ ውስጥ ያሉትን ባክአፕ አድርገን
ትራንስፈር አድርገን በዩኤስቢያችን ውስጥ አስቀምጠን መጠቀም እንችላለን። ምናልባት በቫይረሶች ምክንያት የተለያዩ ምክንያቶች ኮምፒውተራችን ውስጥ ያለ ፋይል ሊጠፋ ስለሚችል እና ስለዚህ በዩኤስቢ መጠቀም በጣም ይመከራል ማለት ነው እና ባካፕ አድርገን ዳታችንን ማስቀመጥ በጣም ትልቅ ነገር ነው። ስለዚህ ወደ ቀጣይ እንሄዳለን። ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ እንድታደርጉ እናበረታታለን። ሌትስ ጎ። እሺ ከይ ኮንሰፕት እናያለን። ከይ ኮንሰፕት ስናይ drive is a hardware component of computer which store file and a folder. drive hardware component ነው። እርሱም ስቶር ፋይል እና ፎልደሮቻችንን የተለያዩ ፕሮግራሞችን ስቶር የምናደርግበት። drive can be fixed and removable ማውጣትም እንችላለን። ፊክስድ የሆነ ነው፣ ሪሙቭም አድርገን ሌላውን መቀየር እንችላለን ማለት ነው። fixed drives are found within a computer while removable drives are portable and plug external. within ከኮምፒውተራችን ጋር ይገኛል while removable drives are portable and plugged externally በውጭ አድርገን የምናስቀምጥበት ነው። this PC section of Windows Explorer and application part contain all drives mounted on the computer. ለምሳሌ ባሳያችሁ ማለት ነውና እዚህ ቦታ መተን ቅድም ፍሎግ አድርገን Windows Explorer አድርጌ ነው ማለት ነውና እዚህ ቦታ የምታገኙ ሁሉንም እዚህ ያሉ ነገሮችን ታገኛላችሁ ማለት ነውና በዚህ ላይ ነው የሚቀመጠው። ዛሬ እስቲ እያንዳንዱን እዛ ሆነን ሰርች አድርገን እስቲ ጎግል ላይ drive sorry እያንዳንዱ ማየት እንችላለን። what is hard disk drive? hard disk drives ነው። እንደምታውቁ ነው እያንዳንዳቸው ፍላሽ ድራይቭ ነው፣ ሃርድ ድራይቭ ነው። እነዚህ አሁን ለምሳሌ የራሳቸው አሁን ይሄ ሲጽፍ ማለት ራይት ስናደርግ ይሄ ሲሽከረከር እየጻፈ ሄዳል። እየተሽከረከረ ይሄው እዚህ ጋር እንጂ አሁን ብናሰፋ እዚህ ጋር ብናይ ኮምፒውተር ሃርድ ድራይቭ ስፓንድል ይባላል። ይሄ ዲስኩ ነው። ይሄ ሴቭድ ፋይላችን ሴቭ የሚሆነው እዚህ ጋር ነው። አክቹዋተር ይሄ አክቹዋተር ነው። ፓወርፖይንት እዚህ ዳታ ኬብል ፖርት ዳታችን ድራይቭ ኮንፊግሬሽን ፖርት ሰርኩት ቦርድ አር ያለን ሪድ ኦር ራይት ይሄ ሪድ ኦር ራይት ለማለት ሪድ ስናደርግ ራይት ስናደርግ የምናገኝበት ነው ማለት ነው። ድራይቭ እሺ ለምሳሌ በሲ እንጂ ድራይቭ ሲዲ ይሄ እነዚህ ሲዲ የሚባሉ ናቸው። ሲዲ የሚባሉ እነዚህ ናቸው። የቅድሙ ኤችዲዲ እነዚህ ሲዲ የሚባሉ ናቸው። ለቴሌቪዥን የምንጠቀሙ ኦልድ ሞዴሎች ድሮ ፊልም ቤት ወስዳችሁ ፊልም ጭናችሁ ቤት አምጥታችሁ የሚታዩት በዚህ ነው ማለት ነው። ሌላው ደግሞ እነዚህ ኦልድ ሞዴሎች ናቸው። ዲቪዲ የሚባለው ዲቪዲ የሚባለው ምንም እሺ አለያቸውምና በዚህ ስሪ ቤስ ኤክስፕሎር ድራይቭ ስለዚህ እነዚህን ይመስላሉ። እሺ ዩሲብ ነገርን ዩሲብ እነዚህ ናቸው ፍላሾች። እነዚህ ይመስላሉ ፍላሾቹ ናቸው። ይሄው እነዚህ ናቸው። በዚህ መለየት
ወደ ትምህርታችን ባካፕ እንደገና ስናደርግ ይሄንን ይመስላል። drive is hardware component computer which store file in the folder drive ማለት ነው። ለዛሬ የነበረን ትምህርት ጊዜያችን እዚህ ላይ እናበቃለን። ቀጣይ ዩኒት 2 ላይ እንገናኛለን። መልካም ቀን ይሁንላችሁ። ላይክ፣ ሰብስክራይብ፣ ሼር ፎር other your friends እንላለን። መልካም ቀን ይሁን።